ራስን እንድጠላ ነው ማደርገው። በሽቅ በእያንዳንዷ ንዴት ውስጥ ጥላቻን በልብ አስቀምጣለሁ። እዚህ ሰፈር ውስጥ ደጋግመን መገናኘታችን ትዳሬ ላይ አደጋ ላይ እንደሚጥለኝ ታውቃለህ አይደል? አውቃለሁ። ስለዚህ ትዳሬን ለማፍረስ ቆርጠህ ተነስተሃል ማለት ነው። ተይ እንጂ የኔ ፍቅር፣ ትዳርሽ እኮ የፈረሰው ገና እንደተጋባችሁ እኮ ነው። ወረቀት የሚባል ነገር አለ በእርግጥ። ስለዚህ ቅዴን ለማበላሸት እየሞከርክ ነው ማለት ነው። እውነቱን ንገሪኝ ካልሽኝ እንኳን እኔ እንደዚህ አይነት ዓላማ የለኝም እና ከማንም በላይ ደረቴን ነፍቼ ነው ቆሞ። ያ ደግሞ ምንም ፈልጌ ምንም ማጣት እንደማልችል ያረጋግጥልኛል። ያንተ ክብር ገደል መግባት ይችላል። እኔ ግን ምንም አይነት ስህተት መፈጸም አልፈልግም። ቢኖርም አሳሳቢ አይደለም። እንዴት? የምትፈልጊው ገንዘብ ነው አይደለ? ግልብጥብጥ ወጥቶ የኔ ስትሆኚ የኔ የሆነው ነገር ሁሉ ያንቺ ይሆናል። አንተ የማንም እንዳልሆንክ ሁሉ እኔ ማንም መሆን አልችልም። አንድ ቀን ይሆናል። ያ ቀን አይመጣም። ቢመጣ እንኳን እኔ ማንም መሆን አልፈልግም። በዚህ የምንመሳሰል ይመስለኛል ነበር። አሁንም ምንም አልተለወጥክም። አሁንም ያው ነህ። መስሎሽ ይሆናል። አሁን ብገባ ምን ይመስላል? አብረሽ ልግባ። አብደሃል እንዴ? ማበድ ብቻ። እኔ በልጅነቴ ብዙ ዋጋ ከፍያለሁ። ቤተሰቦቼ ደግሞ በእኔ ቂላቂልነት ከኔ ባሰ ብዙ ዋጋ ከፍለዋል። ምንም አድርጌ እንደማልክሳቸው አውቃለሁ። ነገር ግን አንድ ነገር በጣም እርግጠኛ ነኝ። ጠብቁ፣ ለሁላችሁም የእጃችሁን ዋጋ ነው የምሰጣችሁ። ደመ ነፍሴ ደግሞ ይነግረኛል። ይልቅ ልግባ። እሺ፣ ግን ማታ ስለተፈጠረው ነገር በጣም ይቅርታ። ስለ ማታው ምንም እንዳታወራ። ለምን? ቆይ ምን አይነት ነፍሰ ቀጭን ሰው ነው የላክብኝ? እንዴት እንዴ? ምንድን ነው እንደዚህ የሚያስበረግገው? ስህተታችንን በደንብ እናርማለን። ኖ ኖ ኖ ኖ፣ ለሁለተኛ ጊዜ በፍጹም መሳሳት አልፈልግም። እንደ ስህተት ነው እንዴ የምትቆጥሪው? በጣም ቂል ሆኜ ነበር። ጣቶቹ በሙሉ ወደ እኔ መጠቆማቸው እኮ አይቀርም ነበር። ሊሆን ይችላል። ምናልባት ኤርሚያስ መሞት ካለበት እኔ ራሴ በገዛ እጄ ሲጥ አድርጌ እገለዋለሁ። ለማንኛውም ሽንሻለሁ አንተ ላይ እንሂድ። መድረሻችሁ ሲሆን እንኳን ቢሆን እንደ ጥላ ነው የምከተላችሁ። በምስጢር ቋጠሮ በሰለለ ተስፋ በዥንጉርጉር ሕይወት ነፍሴ ስትከፋ መሰደድኝ ሄዲ ምን ላድርግሽ? ቡና እኮ ቀርቷል እና እኔ ምን አገባኝ? መውጣትሽ ካልቀረ ከመሰረሻቶች አንቺ ስራ ፈተሽ ምክንያት እየፈጠርሽ ቡና ስትቀቂ የኔ ጨጓራ መቃጠል አለበት? ኧረ የኔ ነሽ እማዬ። እንዲህ እያልሽ አፏን አዘጊያት እንጂ ሊዲያ። ኧረ እባክሽ በፈጠረሽ። እንዴት ዋልሽ ሊዲያ? ደህና ውስጥ አሉ አይደል? ምን ነው ቀጠሮ አላችሁ እንዴ? አሮጊቷ እንደሆነች እጅሽ መርዝ ሆኖባት ጠብ ያለ ነገር አላየሁባት። ያው አሁን ቤተሰብ ሆነን አይደል? መጠየቅ አለብን አይመስልሽም? ምን ነው ኑሮሽ ጎዳና ነው እንዴ? ካገኘሽው ጋር የምትለጣጠፊው እዚህ ነው አይደል የምታውቂው? የትም ባቅሽ ግድ የለኝም። ስራሽ ማንነትሽን ይገልጻል። እሺ አውልቀዋ
ምን አይነት ፈጣጣ ነሽ ግን? አመሰግናለሁ። ግቢ ተዘፍዝፈውልሽ። እንዴት አረፈዳችሁ? ሲስተር እንዴት ቃል ሳይቀጣጠሉ ይገናኛሉ ማለት ነው። አመሰግናለሁ። ምንድን ነው ቤቱ ደግሞ ፍቅር ፍቅር ሰው ሰው ይሸታል። የአንቺ መዓዛ ሲጨመርበት ደግሞ ሌላ ታምር መሆኑ። ይህን ያህል መጠንቀቃችን ለምንድን ነው? አይ ማዘር፣ የኔነት በነገሰበት ጊዜ እንደዚህ ሰው መሆናችንን የሚያስታውሱን አጋጣሚዎችን አለማድነቅ አንችልም። ይህንን ድባብ ደግሞ የፈጠረችው ሀረግ ነች። አንዳንድ ሰዎች ከምንም ምንም መፍጠር ይችላሉ። ሀረግ ደግሞ የዛ ነገር ጸጋ ሳይድርባት አይቀርም። ሲስተር ስንት ማንኪያ ስኳር ላድርግልሽ? አንድ ማንኪያ። እሺ። ማዘሯም ደህና ናቸው። ጤናቸው ላይ መሻሻል እንዳለ እርግጥ ነው። እና ብለሽ ነው? አዎ፣ አሁን እኮ በደንብ መርገጥ የሚችሉ ይመስለኛል። ይሆናል። ለውጣቸውን በደንብ መከታተል ትችላለሽ ብዬ ነበር ማስበው። ሲስተርዬ፣ እሱ እኮ ጠፍቶኝ አይደለም። ታዲያ ሌላ ምን አለ? እማሁን ካለችበት ብዙ ስቃዮች ተሳልፋለች እና ምኑ እንዳይመስገርምኝ ታውቂያለሽ። እነዛ ከባድ ጊዜያቶችን የምታሳልፈ ግልበቷ እንዳይመስልሽ። ሁሉም መከራዎቿ ላይ የሚቀልደው ጽናቷ ነው እንጂ። ይገባኛል። ማዘር ውስጥ ትልቅ ጥንካሬ ይታያል። አይምሰልሽ ሲስተር። ግራ እያጋባሽ ነው። ማዘር ላይ ተስፋ እየቆረጥሽ እንዳይሆን። በፍጹም ለእያንዳንዱ ለወደቀ ነገር ትንሣኤ እንደሚመጣልህ ማመን ጀምር።